ዓለም ኃይል ተሰብስቦ አደባባይ ላይ ቢመጣ ሊሸነፉ የማይችሉበት ማንነት አለው የማይታዩ የሆነ የአላህ ጅንዶች አሉ ዑለማዎች እንደሚሉት እነዛ ለበድር ላይ የወረዱት መላእክቶች አልተመለሱም ነው የሚሉት እስከዛሬ ድረስ አላህ ለኡመቱ ኑስረት እዚሁ እንዲቀሩ አድርጓቸዋል ይላሉ በየትኛውም ዘመን ውስጥ ዲኑ በሚፈልጋቸውና በሚፈለግበት ቦታ ላይ እንግዲህ በታሪክ እና አፍጋኒስታን ምናም ብዙ ነገሮች ተብለዋል ብዙ ነገሮች አይተናል ሰምተናል እዛ ውስጥ ሂደት ውስጥ የነበሩ ሰዎች ትልልቆቹ ሲገልጹ ትልልቆቹ ዓሊሞች መጻፋቸው መጻፍቶች ውስጥ ምን እንደነበር ምን ማዕረካው ላይ ምን ታይቶ እንደነበር ነው የሚገልጹትና ያ ትልቅ ማሳያ ነው እንደ ኡማ የኡማውን ከፍታ ለማምጣት ከትንንሽ ጉዳዮች ወጥቶ ትልቅ ጉዳዮች ላይ በጋራ መሰባሰብ ዲኑ የሁሉም ጉዳይ መሆኑን ከትንሽ እስከ ትልቅ የኔ ሐላፊነት ነው ብሎ የራሱን ቀድያ ከፊት ይዞ መውጣትና የራሱን ድርሻ ለመውጣት የሚሳተፍበት ትልቅ የሆነ ሐላፊነት እንዳለው ማሳያ የነበረ ወሳኝ ምዕራፍ የነበረበት ሂደትና በዛ ልክም ደግሞ ሰዎች የተሰባሰቡበትና ራሳቸውን ለሐላፊነት ለማውጣት የመጡበት ኢንሻአላህ